ቀጣይ የምንሄደው በጣም ወሳኝና በጉጉት የምንጠብቀው የሆነ ፕሮግራም አለን። የመርከዝ ኢብኑ አባስ እንግዲህ የሁለቱን አመት ብናወራ ማጋነን አይሆንም። በርካታ ሪከርዶች የሰበረ ምርጥ ተማሪያችን ዑመር አህመድ ከሱ ጋር የምናደርገው ቆይታ አለ። ከቁርአን ጋር አስደናቂ የሆኑ ትዕይንቶችን በዚህ ላይ ትመለከታላችሁ። ኡስታዛችን ኡስታዝ ስራጅ ንጋቱ እንግዲህ የተወሰነ ከዑመር ጋር የሚያደርጉት ቆይታ አለ። አብረን እንመልከት። ናም ከኮከብ ተማሪያችን ዑመር አህመድ ጋራ እንግዲህ ዑመር አህመድ ከእድሜው ማነስ ጋራ ባረከላሁ ለሁ በሉ በዘጠኙ አመታት እስካሁን በመጣናቸው 9 አመታት ውስጥ እንደሱ አይነት ጠንካራና ፈጣን ልጅ አላገኘንም። ፈጣን ልጅ ቁርአንን እንደመጣ መርከዛችን ተቀብሎ ዑመር አህመድን ወደ ቂራአት ሲያስገባ የሚያቀርብ መርከዙ በነፈቃው ነው። የመጀመሪያ መጥቀስ የምፈልገው። ሁለተኛው ነገር አንድ ጎረቤቴና ጓደኛዬ ይሄ ልጅ ቢቀራ ባትየው ጠይቀውኛል ብሎ ይዞልኝ መጣ። ይችላል፣ እድሜው ገና ነው። አንገራገርን፣ በብዙ ነገር ተቀበልነው። ላኪን ተቀብለን ከገባ በኋላ አጃኢብ አየን። አጃኢብ ነው ያየነው። ያን ኡስታዝ ጀላሉ ነበርና የገጠመው እንዳጋጣሚ ሆኖ ፈጣን ነው ልጁ ብዬ ስለጠቆምኩት ግማሽ ጁዝ በየቀኑ አለው። ያኒ 10 ሰፍሃ በየቀኑ ግማሽ ጁዝ። ያውም በኋላ ተጸጸትና ላይ አንድ ጁዝ ብዬው ቢሆን ይሻላል። ምክንያቱም አቅሙ ይኖረው ነበር። ግማሽ ጁዝ ነው ያልኩት። በዚህ መጠን በአንድ ወር ከግማሽ ቁርአን እስከነ ሙራጃው አላሁ አክበር እስከነ ሙራጃው ቁርአንን በአንድ ወር ከግማሽ ይሄን አጋጥሞና አያውቅም። ከዛ በኋላም አላቆመም ዑመር ማሻአላህ ኪታቦቹን መርከዙ ውስጥ የተቀመጡትን ሙቀረር በሂፍዝ ኪታበቶ ለምሳሌ እስከነ መሳኢሉ ምናልባት ሰዓት ካለኝ አሳያችኋለሁ። እስከነ መሳኢሉ ቁርአን ላይ የተለየ ጥበብ ሰራለሁ አለኝ። ምን አይነት? በፈለጋችሁት መልኩ ቁርአን ላይ ጥያቄ አምጡ። በፈለጋችሁት መልኩ ለምሳሌ ተመልከቱ። አሁን አንድ ጥያቄ ልጠይቀው። ሱረቱ ተውባ ቁጥር 74 أعوذ بالله من الشيطان الرجيم يحلفون بالله ما በትክክል ተመልሷል። አሁን የምጠይቀው በፍጥነት والآية التي بعدها ومنهم من والآية التي بعدها فعقبه والآية التي بعدها ألم يعلموا أن والآية التي بعدها الذين والآية التي بعدها استغفر لهم والآية التي بعدها فرح المخلفون. طيب አላሁ አክበር። ሌላ ጥያቄ ሱረቱል ቀሰስ ቁጥር 31 أعوذ بالله من الشيطان الرجيم وأن ألق عصاك በትክክል ተመልሷል። وأن ألق عصاك አሁን ደግሞ ወደ ታች ሳይሆን ወደ ላይ والآية التي قبلها فلما أتاها والآية التي قبلها فلما قضى والآية التي قبلها قال ذلك والآية التي قبلها والآية التي قبلها قالت إحداهما يا والآية التي قبلها فجاءت إحداهما تمشي على سبحان الله አላሁ አክበር። ቁርአንን ወደ ታች በአያ ማምጣት ቀላል ነው። ወደ ላይ ግን ያው ቁርአን የምናውቅ ሰዎች ነው። ወደ ላይ አሁን እየጠየቅኩ ያለሁት ወደ ላይ ነው። ሌላ አጃኢብ ላሳያችሁ። ሰፍሃ እጠይቀው ነው ያኒ በሰፍሃ እጠይቀዋለሁኝ 359ኛው ገጽ أعوذ بالله من الشيطان الرجيم إنما المؤمنون በትክክል ተመልሷል። ያዙልኝ። አላሁ አክበር። ይሄ ጥያቄ በትክክል ተመልሶ ለዑመር ገጹን ሳላሳየው ወደ ናስ ዑመር 1 ሉክ 2 ሉክ 3 ሉክ 4 ሉክ 5 ሉክ ገልጬ በስተግራ በኩል ያለውን ሰፋ አቅራ
أعوذ بالله من الشيطان الرجيم فلما تراءى الجمعان الله أكبر الله أكبر الله أكبر ሌላ ጥያቄ ተመሳሳይ ወደ ኋላ صفحة 231 ወይም 231ኛው ገጽ 231ኛው ገጽ أعوذ بالله من الشيطان الرجيم فلما جاء الله أكبر الله أكبر አሁን ወደ በቀራ ገጽ ገልጣለሁ 1 2 3 4 5 6ኛው ሉ ገልጬ በስተቀኝ በኩል ያለውን صفحة አቅራልኝ أعوذ بالله من الشيطان الرجيم قال قد أجيبت دعوتكما በትክክል ተመለስ الله أكبر الله أكبر እንግዲህ ሌሎችንም የቁርአን አጃኢቦች ማንኛው ወደ ላይ ወደ ታች የለም በየትኛውም ማርቃም ብንመጣ ተመሳሳይ የሆነ ነገር እናገኛለን ኪታቦቹን ምናልባት ጥሩ ሌላ አንድ ከባድ ነገር ሌላ ማንኛውም ሰው የማይሰራው የአያውን መጀመሪያ አስጠቅስለት የአያውን መጨረሻ ይነግረኛል የአያውን መጀመሪያ ጠቅሳለሁ እኔ እሱ መጨረሻውን ይነግረኛል فمثلا قل انظروا ماذا في السماوات يؤمنون فهل ينظرون إلا مثل أيام الذين خلوا المنتظرين ثم ننجي المؤمنين وإذ قالت الملائكة يا مريم العالمين بعد الذي حرم عليكم لا ومصدقا لما بين يدي وأطيعون እንግዲህ الله أكبر الله أكبر الله أكبر الله أكبر እንግዲህ ኢንሻአላህ በጣም የሚገርማችሁ ከዑመር ጋራ ይሄን ፕሮግራም እንደነገረን አንድ ልጃችንን ተደብቆ ይሄን እየሰራ የነበረ ልጅ ነገረን ተመሳሳይ ስራ እኔም እንወዳደራለሁ አለ አረተው በፍጹም እወዳደራለሁ ጥሩ ሀቢብ መሐመድ ወደ መድረክ ሀቢብ መሐመድ እወዳደራለሁ እኔም ብሎን ቆይ ዑመር ገና ነው الله أكبر الله أكبر الله أكبر بارك الله فيكم دعاء ማድረጋችንን እንዳንዘነጋ ልጃችንን ማሻአላህ እያልን الله أكبر الله أكبر حبيب محمد سورة الأنفال 43ኛው آية أعوذ بالله من الشيطان الرجيم إذ يريكهم الله በትክክል ተመልሷል አያውን መልሶታል والآية التي بعدها وإذ يريكموهم والآية التي بعدها والآية التي بعدها وأطيعوا الله والآية التي بعدها ولا تكونوا والآية التي بعدها وإذ زين لهم በጣም ጥሩ ተመልሷል በትክክል ተመልሷል ጥሩ ሁለተኛው ጥያቄ የሚሆነው ለሐቢብ መሐመድ 111 ነህልን ይመልስልናል أعوذ بالله من الشيطان الرجيم يوم تأتي كل بتككل تملسوال والآية التي قبلها ثم إن والآية التي قبلها لا جرم والآية التي قبلها والآية التي قبلها ذلك بأنه بارك الله فيك الله أكبر الله أكبر الله أكبر እንግዲህ ሐቢብም በዚህ መጃል ላይ ጥሩ ስራ ሰርቶልናል ጀዛሁላሁ ኸይር ፊት ለፊታችን አንድ ህፃን ሽልማት አለኝ ብሎ ለዑመር መጥቷል ሽልማቶች ካሉ እያመጣችሁ ባረከላሁ ፊኩም ይሄን የመሰለ አስደማሚ ፕሮግራም ተመልክተን እንግዲህ የሆነ ነገር ልጆች ማበረታቻ ይፈልጋል ኢንሻአላህ ተክቢር ይቀጥል ይብቃ ጥሩ እዚህ ጋር አንድ ነገር አንዘነጋም
ባረከላሁ ፊክ ኢንሻአላህ ጀዛከላሁ ኸይር። አንድ ነገር እንዳንረሳ ዑመርን ማስተማር እንፈልጋለን። አካባቢያችን ላይ የትምህርት ተቋማትን ጠርቼ ነበር የተሻለ ውጤት ማምጣት የሚፈልግላቸውን ልጅ እንዲወስዱ፣ ግን ፊት ለፊት አይታየኝም። ለትምህርት እንፈልጋለን አላፊያ የሉም። ባረከላሁ ፊክ ወንድማችን ሻፊ አልአፊያ እኔ አስተምራለሁ እናስተምራለን እያለ ነው። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። እንግዲህ ሌሎችም ተፎካክረው መውሰድ አለባቸው። እኛ ለቡኻሪና ሙስሊም እያሰብን ነው። ቡኻሪና ሙስሊምን ሐፍዞ እንዲያስቀርልን። አሁን ታያላችሁ ዑምደተል አህካምን ኪታብ የያዘ ሰው ቢያመጣልኝ በቁጥር ሐዲሶቹን እኔ መቅጣዕ الحديث ቀራለት እሱ ሐዲሱን ማዕራዊ እስከነራዊው ومما يستفاد من الحديث ከሐዲሱ ምን እንጠቀማለን ሳይቀር ማለት ነው። እንግዲህ እነዚህ ልጆች ሀቢብ መሐመድን እንዲገባ አድርጌ ኢንሻአላህ ከዑመር ጋራ ትንሽ ቆይታ ቆያለሁኝ። አንተ ሂድ ባረከላሁ ፊክ ጀዛከላሁ ኸይር አላህ ይሰልመክ አላህ ይባርክ ፊክ። እሺ ተቀበሉ ብር ማለሽ። እሺ ኢንሻአላህ አሁን ያየናቸውን ትልልቅ ነገሮች ከዑመር ጋራ ቆይታ እናደርጋለን። ማለሽ በቃ ሽልማታችንን ትልቅ ነገር እናርገው። ትልቅ ነገር እናርገው። ማስተማር የመሰለ ሌላም ሰው ደግሞ ከዑመር ጋራ በተያያዘ ብዙ የምነግረው ነገር ስላለ በሚስጥር መጥቶ ሊጠይቀኝ ይችላል። ብዙ መሰራት ያለበት ነገር አለ በዑመርና በቤተሰቡ ላይ። ስለዚህ መጥቶ ሊጠይቀኝ ይችላል። ኢንሻአላህ አገናኛለሁ። ስለዚህ ያንን ትልልቅ ነገር እንስራ። 100-200 ብር ምንም አይጠቅመንም። ባረከላሁ ፊኩም። እሺ ወደዚህ እንመለስና ዑመር ተወዳዳሪዎቹን አስኗቸዋል። የሆነ ነገር አውቀውለታል። የተወሰነ ነገር ተወዳድረውታል። እነዚህ ተማሪዎቻችን ከዑመር ጋራ በመሆናቸው ተቅሪበን ወደ 16 ልጅ አካባቢ አቅሙን ፈትሾ እሱን እንዲፎካከር ሆኗል። አቅሙን ፈትሾ እሱን እንዲወዳደር ሆኗል። ከጎበዝ ልጅ ተማሪ ጋር መማር ትልቅ ጥቅም አለው። ምክንያቱም ያንን ልጅ ነው የሚያየው። ያንን ልጅ ስለሚያይ ማለት ነው ሌላውም ሰው። ስለዚህ እኛ ራሱ ብዙ ልጅ እንድናገኝ ምክንያት ሆነዋል። ወደ 18 ልጅ ከዚያም በላይ ቁጥር መምጣት ይቻላል። ለምን? ተፎካካሪ ማየት ጥሩ ነገር ነው። ተፎካካሪ ማየት ለልጆች ከባድ ነገር ነው። እስኪ ከዑመር ጋር በዑምደተል አህካም ሐዲስ ላይ አንዳንድ ጥያቄዎችን ልጠይቅ። ዑመር ሐዲስ 186 ወይም 186ኛው ሐዲስ عن عائشة رضي الله عنها قالت كان يكون علي صوم من رمضان فما أستطيع أن نقضي إلا في شعبان. بتككل تملسوال. نعم ليلة تياكي مقطع الحديث ويم يا حديث تنش قال أو رجلت اسكن راويو حديث. نعم إلا ووصيته مكتوبة عنده. عن ابن عمر رضي الله عنهما أن رسول الله صلى الله عليه وسلم قال ما حق امرئ مسلم له شيء يريد أن يوصي فيه يبيت ليلتين إلا وصيته مكتوبة عنده. زال مسلم. بتككل تملسوال حديثه بتككل تملسوال. ሌላውም እንዲሁ ሶስተኛ ጥያቄ ልጠይቅ። حديث 323 323ኛው ሐዲስ 323ኛው ሐዲስ قال فلا يفعل ذلك أحدكم فلا يفعل ولم يقل فلا يفعل ذلك أحدكم
عن أبي سعيد الخدري رضي الله عنه قال ذكر العزل لرسول الله صلى الله عليه وسلم فقال ولم يفعل ذلك أحدكم ولم يقل فلا يفعل ذلك أحدكم فإنه ليست نفس مخلوقة إلا الله خالقها. በትክክል ተመልሷል። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። እንግዲህ ኪታብ ተውሂድንም በዚህ መልክ መውሰድ ይቻል ነበር። ወቅት ነው ያጠረን። ከወቅት ጋራ ዩዳሂሙናል ወቅት ይይዘናል። ኢንሻአላህ ዑመርን ሌላው ፕሮግራም መጥቶ እስክንጠራው ድረስ ወደ ቦታው እንዲሄድ እንሸኛለን ኢንሻአላህ። አላሁ አክበር በተክቢር አይሸኘው። አላሁ አክበር አላሁ አክበር